አሁን ኑሮ ተመቻቸ። ቁርስ ምሳ እራት በቀን 3 ይበላ፣ ረሃብ የለም፣ የመኝታ ችግር የለም፣ ምቹ መደላድሎች ተፈጥረዋል። አንድ ጥያቄ አይምሮ ውስጥ ተፈጠረ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው እንጂ እኔ የተገለጠልኝ በአፌ ኦርቶዶክስ ሂድ ጴንጤ ጋ ሂድ መቻለኝ ምን አንቀሽቅሾኝ ነው ሄጄ ለመጠመቅ የቸኮልኩት? ለምን አንተ በአብ ወልድ መንፈስ እሺ ያንተ ህዝቦች ደግሞ የት ነው ያሉት ብዬ ለምን አልጠይቅም? ትክክል አይደለሁም አልኩኝ። ከዛ ሁለተኛ ኦርቶዶክስ አልሄድም፣ ጴንጤ አልሄድም። ልጆች አብ ወልድ መንፈስ ቅዱስ ልጆቹ ያሉበትን ሊያሳይኝ ይገባል ብዬ የትም አልሄድም፣ መጸለይ ጀመርኩ። ይህን ለ6 ወር አድርጌዋለሁ። ከዛ በ6ኛ ወር ውስጥ ልገልጽልህ አልችልም። በብርሃን የተሞላ ነው። ፊቱን ላየው አልችልም። እንደ ሰውኛ እንዲህ ልብስ እንደዚህ ሆነ ልልህ አልችልም። ብቻ ግን በሰው ቅርጽ የተመሰለ ሰው የሚመስል ላየውም አልችል ልገልጠውም አልችል ተንበርክኬ እየተንቀጠቀጥኩ እንዲህ የሚል ድምፅ ግን ሰማለሁ። እውነትም መንገድም ሕይወትም እኔ ነኝ፣ አሜን። በእኔ በቀር ማንም ወደ አብ አይገባም ሚል ድምፅ ነው። ሰው ያንን ቃል መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያነበበልኝም የለም እኔም አላነበብኩኝም። ያ በውስጤ ትልቅ ሰላምና ደስታ። ልክ ይህን ድምፅ ከሰማሁ በኋላ እዛው እየጸለይኩ እዛ ሆስቴል ያለው መካነ ኢየሱስ ግቢ ውስጥ ነው። ሂድ 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 ሲለኝ ቸርች እኮ አላለኝም፣ ግን የት ሂድ እንዳለኝ በመላ አካሌ ይገባኝ ነበር። ልክ የሆነ ሰው ያስለመድክ ሰው እየላካው ሂድ ስትለው የሚሄድበትን እንደሚያውቅ ማለት ነው። ሂድ ሲለኝ የት ወዴት አላልኩኝም። ሂድ ሲለኝ ገባኝ። ልክ አምቦ መካነ ኢየሱስ ማበርማን ስገባ ወንጌላዊ አንዱኛ እየሰበከ የሚሰብከው የቱን ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ዋው! እያብራራው እየተነተነው እውነት ኢየሱስ ነው፣ መንገድ ኢየሱስ ነው፣ ሕይወት ኢየሱስ ነው። አብንም መንፈስ ቅዱስንም ያለ ኢየሱስ አታውቁትም፣ ብቸኛ የመዳኛ መንገድ በሩ ኢየሱስ ነው እያለ በኃይል ይሰብካል። አሁን ምን ተጀመረ? ፊት በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ፣ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ ይበል። እኔ ኢየሱስ 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 ማለት ጀመርኩ። ቋንቋዬ ተቀየረ። ከዛ በዚህ ጊዜ መማር አለብኝ ብዬ ወሰንኩኝና በመካነ ኢየሱስ የደህንነት ትምህርት የእምነት ማጽኛ መሰረታዊ የክርስትና አስተምሮ ይባላል። እሱን ለ3 ወር ተማርኩኝ። እየሄድኩ ደግሞ ሌላ ታሪክ ቀጠለ። ሙሉ ወንጌል ቤተክርስቲያን ትልቅ ኮንፈረንስ አዘጋጀች እና እዛ ኮንፈረንስ ሄድኩኝ። ሲሄድ እዛ ደግሞ ስብከቱ ሁሉ መንፈስ ቅዱስ ነው። ኮንፈረንሱ ላይ ዶክተር አታላይን ታውቀዋለህ? ዶክተር አታላይ ከሱ ጋር አንድ ዘማሪ አለ። ከዛ በፊት ወንጌላዊ መንግስቱ የሚባል ቀይ ነው፣ ኃይለኛ ሰባኪ ነው። ይሰብካል። መንፈስ ቅዱስ ካልተሞላ ኃጢአትን አታሸንፍም፣ ዓለምን አታሸንፍም፣ አቅም የለህም እያለ በኃይል ይሰብካል። በዚህ ጊዜ ጌታ ሆይ እኔ መንፈስ ቅዱስ እኮ እንደሚያስፈልገኝ አልተማርኩኝም። ባውቅ ኖሮ እስከ ዛሬ ዝም አልልም፣ እጠይቅህ ነበረ። እባክህ አትለፈኝ ብዬ ለመንኩኝ። ከዛ እነ ዶክተር አታላይ ደግሞ መዝሙር ቀጠሉ። ከዛ እዚህ ነን አንተን እንጠብቃለን፣ መንፈስ ቅዱስ ቶሎናልን እንጠብቅሃለን እያሉ ሲዘምሩ እንደዚህ ሆኜ አለቅስ ነበር። መንፈስ ቅዱስ አትለፈኝ እና መንፈስ ቅዱስ ልቤን ከፍቼ ጋብዛለሁ እያልኩ ወደ ማረፊያችን ሆስቴል ሄድን። በነጋታው ትምህርት ቤት ውስጥ ደግሞ የተማሪዎች አለቃ ነኝ። ሙዚቃ አስተማሪዋ ያን ቀን አልገባም አለቃ አንተ አዘፈናቸው አለችኝ። እኔ እሁድ መንፈስ ቅዱስ ተሞልቼ ሰኞ ዘፈን ላዘፍን ማለት ነው። እሁድ ግን መንፈስ ቅዱስ እንደተሞላ በምን አወቅ?
ልዩ ኃይል ልቆጣጠረው ልገልጸው ማልችል የእግዚአብሔር ኃይል በላይ ላይ ወረደ። በዛን ወዲያውኑ ልሳን አልተናገርኩም ነበር፣ ግን በቃ ሰውነት አካሌ ይንቀሳቀሳል፣ እደሰታለሁ፣ እዘምራለሁ፣ እጸልያለሁ። እና ትምህርት ቤት ውስጥ ሰኞ ከገባው በኋላ አስተማሪው ለኔ ኃላፊነት ሰጠችኝ። ከዛ ያኔ አንድ የሚታወቅ መዝሙር ነበር 1985 ወደ መቅደሱ ስገባ ድምፄን ላሰማ በምስጋና በፍቅሩ ስቦ የመከረኝን በአማረ ስፍራ ያስቀመጠኝን ከፍ ላድርገው እግዚአብሔርን። ስለ ድምፄ እንግዲህ ይቅርታ ነው፣ ዘማሪ አይደለሁም። በጣም ድንቅ ወንጌላዊ ነኝ። እና ይህንን መዝሙር አዘመርኩላ ሙዚቃ ክላስ ላይ። አዎ በሙዚቃ ክላስ ላይ ጉባኤው ያኔ እጅ እንዲህ ነው የሚደረገው። ወደ መቅደሱ ስገባ ሁሉም ይዘምራሉ። ክፍሉ ቀውጥ የሆነ ሃሌሉያ አላለሁ እኔ ትምህርት ቤት ውስጥ በሚገርም ሁኔታ። ይሄ እኮ የአምልኮ ስፍራ አይደለም ትምህርት ቤት ነው ብሎ የተቃወመ ሰው አለመኖሩ ይደንቀኛል። ያን ቀን መንፈስ ቅዱስ ስሞላ በህይወቴ ውስጥ 3 ነገሮች ሆነዋል። ዘምሬ አልጠግብም፣ ጸልዬ አልጠግብም፣ መጽሐፍ ቅዱስ አንብቤ አልጠግብም። ወንጌል ምስክርነት ክፍል ውስጥ መሰክር ነበር፣ ትምህርት ቤት ውስጥ መሰክር ነበር፣ ገበያ እየወጣው መሰክር ነበር። አሁን የጎዳና አይነት ምስክርነት የሚደረገውን መሰክር ነበር፣ አንድ ለአንድ መሰክር ነበር። በጣም ሰዎችን ወደ ክርስቶስ ለማምጣት እና በዛው ሳምንት ውስጥ ግን መንፈስ ቅዱስ ተሞላው ካልክ ልሳን መናገር ካልቻልክ የሚል ጥያቄ ተፈጠረብኝና